The US and Israel have martyred an even greater number of our dear compatriots compared to the previous war and inflicted extensive damage. ዛሬ በቴህራን ሰማይ ላይ ታየው የእስራኤል እሳት ምላሽ ብቻ ሳይሆን የማይታየው F-35 አውሮፕላን በሩሲያው S-500 ራዳር ሎክ መደረጉ፣ በሌላ በኩል ሄዝቦላ በሺ የሚቆጠሩ ሚሳኤሎችን በማዝነብ ሁለተኛ ግንባር ሲከፍት የሩሲያ የባህር ሰርጓጅ መርከቦች በሜዲትራኒያን ባህር ስር ሚስጥራዊ አስተላልፋቸውን አጠናክረዋል። የነዳጅ ዋጋ $20 ጭማሪ ማሳየቱና የስዊፍት ባንክ ስርዓት በሳይበር ጥቃት መመታቱን እንመለከታለን። አብራችሁን ቆዩ። ዋሽንግተን በሁለት ሐሳብ ተከፍላለች። ዛሬ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ጦርነት የሰጡት መግለጫ ዓለምን ግራ አጋብቷል። በአንድ በኩል የአሜሪካ ጦር በኢራን ድሮኖችና የባህር ኃይል ላይ የሚያደርሰውን ድብደባ ሲያጠናክር፣ በሌላ በኩል ደግሞ ወታደራዊ ዘመቻውን ስለማቆም መናገር ጀምረዋል። ትራምፕ ለምን ተኩስ አቁም አንፈልግም አሉ? ፕሬዝዳንት ትራምፕ ዛሬ በሰጡት መግለጫ ኢራን ሙሉ በሙሉ እየጠፋች ባለችበት ሰዓት ተኩስ አቁም አናደርግም በማለት በቴህራን ላይ ያላቸውን ጠንካራ አቋም ገልጸዋል። እንደ ትራምፕ ገለጻ የኢራን የባህርና የአየር ኃይል ከፍተኛ ውድመት ደርሶባቸዋል። ይህ ንግግር አሜሪካ ጦርነቱን በድርድር ሳይሆን በወታደራዊ በላይነት ለመደምደም መወሰኗን ያሳየናል። ትራምፕ የሆርሙዝ ባህረ ሰላጤን በተመለከተ ያሳለፉት ውሳኔ ባህረ ሰላጤው በሌሎች ተጠቃሚ ሀገራት ሊጠበቅ ይገባል በማለት አሜሪካ ኃላፊነቱን ለሌሎች ሀገሮች ለማካፈል ማቀዷን አመልክተዋል። ይህ በእንዲህ እንዳለ ብሪታንያ የአሜሪካ ጦር በሆርሙዝ ላይ ጥቃት ለሚፈጽሙ የኢራን ይዞታዎች የራሷን ጦር ሰፈር እንድትጠቀም በይፋ ፈቅዳለች። በቴህራን በኩል የፋርስ አዲስ ዓመት በሐዘን ተጀምሯል። በእስራኤል የአየር ጥቃት የተገደሉ የኢራን ስለላ ሚኒስትርና የዋሲጅ መሪዎች የቀብር ስነ ስርዓት ዛሬ ተከናውኗል። የኢራን ከፍተኛ መሪ አሜሪካና እስራኤልን ታላቅ ጥፋት አምጥተዋል በማለት ከባድ አጸፋ እንደሚኖር በድጋሚ ዝተዋል። ትላንት ሌሊት በእስራኤል ላይ የተሰነዘረውን የሚሳኤል ናዳ ተከትሎ ዛሬ የቴህራን ሰማይ በእሳት ተከቧል። የእስራኤል መከላከያ ሰራዊት IDF ኦፕሬሽን አይረን ጀስቲስ በሚል መጠሪያ በኢራን ምርት ላይ የአየር ጥቃት መጀመሩን አረጋግጧል። የእስራኤል ተዋጊ አውሮፕላኖች በሺ የሚቆጠሩ ኪሎ ሜትሮችን አቋርጠው የደረሱት የሳተላይት መረጃዎች እንደሚያመለክቱት በኢራን ባለስቲክ ሚሳኤል ማምረቻ ጣቢያዎችና በድሮን ማከማቻ ዲፖዎች ላይ ነው። በኢስፋሃንና በፓርቺን የሚገኙ ምስጢራዊ ወታደራዊ ይዞታዎች የከባድ ድብደባ ሰለባ ሆነዋል። እስራኤል የኢራንን ጥፍሮች ለመንቀል የወሰነች ይመስላል። በእስራኤል በኩል የተሰማሩት የታላቁ F-35 ድሪል አዲር ተዋጊ ጀቶች በሩሲያ ሰራሹ S-500 የአየር መከላከያ ጋሻ ውስጥ ሰርገው መግባታቸው ትልቅ ወታደራዊ ድል ተደርጎ ተቆጥሯል። የማይታዩት አይሮፕላኖችና ሁሉን አያለው የሚለው የራዳር ሲስተም ተፋጠዋል። የኢራን ከፍተኛ አመራሮች ምላሻችን ከዚህ ከፍ ይሆናል በሚል ዝግጅታቸውን ማጠናቀቃቸው ተሰምቷል። ዓለም አቀፉ ማህበረሰብ ከፍተኛ ትዕግስት እንዲደረግ ቢጠይቅም በመካከለኛው ምስራቅ ያለው የእሳት ነበልባል ግን ከቁጥጥር ውጭ እየወጣ ነው። በሩሲያ ሰራሹ S-500 ፕሪምቲየስ የአየር መከላከያ ጋሻና በእስራኤሉ F-35 አዲር ጀት መካከል የተደረገው ፍጥጫ ዓለምን እያነጋገረ ነው። የሩሲያው ራዳር እስራኤል አይታይ የምትለውን አውሮፕላን ለመጀመሪያ ጊዜ ሎክ በማድረግ ለጥቃት ማዘጋጀቱን ቫይራል ሆኗል። S-500 ተራ መከላከያ መሳሪያ አይደለም። ሩሲያ የጠፈር መከላከያ ስፔስ ዲፌንስ ብላ የምትጠራው ይህ ሲስተም ከምድር በላይ እስከ 200 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን የመምታት አቅም ያለው ነው። ዛሬ በኢራን ሰማይ ላይ የታየው ግን ልዩ ክስተት ነው። የS-500 ኳንተም ራዳር የF-35ን ስቴልስ ወይም ድብቅነት ሰብሮ በመግባት አውሮፕላኑን ለጥቃት ኢላማ መመዝገቡ ታርጌት ሎክ ማድረጉን የእስራኤልን አብራሪዎች ክፉኛ አስደንግጧል። በወታደራዊ ቋንቋ ሎክ መደረግ ማለት ሚሳኤሉ አውሮፕላኑን አግኝቶታል ማለት ነው። ይህ ማለት እስራኤል በኢራን የምታደርገው የአየር የበላይነት አደጋ ላይ ወድቋል። አንዳንድ ተንታኞች እንደሚሉት ሩሲያ S-500ን ለኢራን መስጠቷ ብቻ ሳይሆን አውሮፕላኑን ሎክ እንዲያደርግ መፍቀዷ ለዋሽንግተንና ለቴል አቪቭ የተላከ ማስጠንቀቂያ ነው። ዜናው በፔንታጎን ከፍተኛ ድንጋጤ ፈጥሯል። $ቢሊዮን የወጡበት የF-35 ፕሮግራም በሩሲያ ራዳር በቀላሉ ከተገኘ የወደፊቱ የጦርነት መልክ ይቀየራል። እስራኤል አሁንም አውሮፕላኖች በሰላም ተመልሰዋል ብትልም ለራዳር ሲግኒቸር መጋለጡ ትልቅ ወታደራዊ ሽንፈት ተደርጎ ተቆጥሯል። የእስራኤል ሰሜናዊ ድንበር በሚሳኤል እሳት ነዷል። ሄዝቦላ ከሊባኖስ በኩል በሺ የሚቆጠሩ ካቲዩሽ ሮኬቶችን ወደ እስራኤል በመተኮስ ጦርነቱን ወደ አዲስ ምዕራፍ አሸጋግሮታል። እስራኤል በሁለት ግንባር በኢራንና በሊባኖስ ለሚደረግ ታላቅ ጦርነት ተገዳለች። በሺዎች የሚቆጠሩ ሮኬቶች በአንድ ጊዜ ወደ ሰማይ ተተኩሰዋል። ሄዝቦላ የሰነዘረው ይህ የሚሳኤል ዝናብ የእስራኤልን የአየር መከላከያ ጋሻ የአይረን ዶምን አቅም እስከ ጥጉ ፈትኖታል። የሰሜናዊ የእስራኤል ከተማ ነዋሪዎች ወደ ምድር ውስጥ መደበቂያዎች እንዲገቡ የተደረገ ሲሆን የድንበሩ አካባቢ ወደ ጦር አውድማነት ተቀይሯል። ይህ ጥቃት ተራ ትንኮሳ አይደለም። የእስራኤልን ጦር ትኩረት ከቴህራን ወደ ሰሜን ለመሳብ የታቀደ ስልታዊ እርምጃ ነው። ሄዝቦላ ለምን አሁን መረጠ? ኢራን በእስራኤል አውሮፕላኖች ጥቃት ሲሰነዘርባት ሄዝቦላ በበኩሉ እስራኤልን በቅርብ ርቀት በመውጋት ሁለተኛ ግንባር ከፍቷል።
ይህ የመቆንጠጥ ወይም የፒንቸር ሙቭመንት ስልት እስራኤል ወታደራዊ ኃይሏን እንድትከፋፈልና በኢራን የምታደርገውን ትኩረት እንድትቀንስ አስገድዷታል። በሊባኖስ በኩል ያለው ይህ መነቃነቅ ቀጠናውን ወደ ሰፊ የመካከለኛው ምስራቅ ጦርነት እየገፋው ነው። የእስራኤል ጦር በበኩሉ በሊባኖስ ድንበር ላይ ታንኮቹንና ከባድ መሳሪያዎቹን እያከማቸ ይገኛል። ተንታኞች እንደሚሉት እስራኤል በሂዝቦላ ላይ የምድር ወረራ ግራውንድ ኢንቬዥን ለመጀመር የጥቂት ሰዓታት ርቀት ላይ ትገኛለች። ሊባኖስ ዳግም የጦርነት መጫወቻ ልትሆን። የዓለም አቀፍ የባንክ መረጃ ልውውጥ ስርዓት ወይም ስዊፍት የከባድ ሳይበር ጥቃት ሰለባ ሆኗል። ግሎባል ብላክአውት ወይም ዓለም አቀፍ ዲጂታል ጨለማ ይፈጠራል የሚል ስጋት የነገሰ ሲሆን በተለያዩ ሀገራት የኤቲኤም አገልግሎቶች በድንገት ተቋርጠዋል። ስዊፍት በዓለም ዙሪያ ያሉ በሺ የሚቆጠሩ ባንኮች ገንዘብ የሚለዋወጡበት ዋና ደምስር ነው። ይህ የተሰነዘረው የሳይበር ጥቃት ይህንን ደምስር በማጥቃት ሀገራት በቢሊዮን የሚቆጠር ዶላር ከአንድ ቦታ ወደ ሌላ ለማስተላለፍ እንዳይችሉ አድርጓቸዋል። በጥቃቱ ምክንያት በተለይም አውሮፓና በተወሰኑ የእስያ ሀገራት የባንክ ካርዶች ስራ ያቆሙ ሲሆን ሰዎች በኤቲኤም ማሽኖች ፊት ለፊት ረጅም ሰልፎችን መያዝ ጀምረዋል። ይህ ጥቃት ተራ ሌባ የፈጸመው አይደለም። የደህንነት ተቋማት እንደሚሉት እንዲህ ያለውን ግዙፍና ውስብስብ ስርዓት ሰብሮ ለመግባት የመንግስት ድጋፍ ስቴት ስፖንሰር ያለው የጠላፊዎች ቡድን ያስፈልጋል። በአሁኑ ወቅት ጥቃቱ ከመካከለኛው ምስራቅ ውጥረት ጋር የተያያዘ ሊሆን እንደሚችል ግምቶች አሉ። ጠላፊዎቹ የባንክ መረጃዎችን ከማጥፋት ይልቅ መላው የገንዘብ ዝውውር ስርዓቱን ሽባ በማድረግ ዓለምን ለማስጨነቅ የወሰኑ ይመስላል። በተወሰኑ ከተሞች የዲጂታል ክፍያ ስርዓቶች በመቆለፋቸው ነጋዴዎች በጥሬ ገንዘብ የካሽ ብቻ አገልግሎት መስጠት ጀምረዋል። ይህ ሁኔታ ረዘም ላለ ጊዜ የሚቀጥል ከሆነ የዓለም ንግድ ስርዓት ሙሉ በሙሉ ሊፈራርስ ይችላል የሚል ስጋት አለ። የሳይበር ደህንነት ባለሙያዎች ስርዓቱን ወደ ነበረበት ለመመለስ ሌት ከቀን እየሰሩ ቢሆንም የጥቃቱ ጥልቀት ግን እስካሁን አልታወቀም። የሆርሙዝ ባህረ ሰላጤ መዘጋቱን ተከትሎ አንድ በርሜል ድፍድፍ ነዳጅ በታሪክ ታይቶ በማይታወቀው $180 ነክቷል። የሆርሙዝ ባህረ ሰላጤ የዓለም ነዳጅ 1/5 የሚተላለፍበት ወሳኝ መስመር ነው። ዛሬ ይህ መስመር በወታደራዊ ግጭት ምክንያት ሙሉ በሙሉ መዘጋቱ በነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። በሰዓታት ውስጥ ዋጋው በ25% የጨመረ ሲሆን የዓለም ሀያላን ሀገራት ያላቸውን የነዳጅ ክምችት ስትራቴጂክ ሪዘርቭስ ለመጠቀም ቢሞክሩ ገበያውን ማረጋጋት አልቻሉም። የነዳጅ ዋጋ መጨመር በነዳጅ ማደያዎች ላይ ብቻ አይቆምም። የምግብ ዋጋ፣ የትራንስፖርት አገልግሎትና የፋብሪካ ምርቶች ዋጋ በከፍተኛ ሁኔታ መጨመሩን ቀጥሏል። ይህ የኑሮ ውድነት ሰንሰለት በታዳጊ ሀገራት ላይ የሚያደርሰው ጉዳት የከፋ ይሆናል ተብሎ ይፈራል። ዛሬ ማለዳ በተለያዩ ሀገራት የነዳጅ ማደያዎች ላይ ረጅም ሰልፎች የታዩ ሲሆን አንዳንድ ሀገራትም ነዳጅ በቁጠባ እንዲታደል ትዕዛዝ አስተላልፈዋል። ከባህር ጠለል በታች ሌላ ጦርነት እየተቀጣጠለ ነው። ዛሬ ማርች 21 ቀን የወጡ አዳዲስ የሳተላይት ምስሎች በሜዲትራኒያን ባህር ላይ ያልተጠበቀ እንቅስቃሴ አሳይተዋል። ሩሲያ ተጨማሪ የባህር ሰርጓጅ መርከቦችን ወደ ቀጠናው ማሰማራቷ ተረጋግጧል። ሞስኮ በዚህ ወሳኝ ሰዓት ለምን የባህር ኃይሏን አጠናከረች? በምዕራባውያን የስለላ ሳተላይቶች የተነሱት ምስሎች እንደሚያሳዩት ቢያንስ 5 የሩሲያ የባህር ሰርጓጅ መርከቦች በሶሪያ የባህር ዳርቻ አቅራቢያ ታይተዋል። ከነዚህ መሃል የኒውክሌር አቅም ያላቸውና ካሊበር ሚሳኤል ተሸካሚዎች እንደሚገኙበት ተገምቷል። ይህ እንቅስቃሴ በመካከለኛው ምስራቅ ለሚካሄደው ግጭት ቀጥተኛ ምላሽ ለመስጠት ዝግጁ መሆኗን የሚያሳይ ግልጽ መልእክት ነው። ሜዲትራኒያን ባህር የአውሮፓ የአፍሪካና የእስያ መገኛ ነው። ሩሲያ በዚህ ባህር ላይ ያላትን ወታደራዊ መገኘት ማሳደጓ የአሜሪካና የኔቶ የጦር መርከቦች ወደ እስራኤልና ወደ ቀይ ባህር የሚያደርጉትን እንቅስቃሴ ለመከታተልና አስፈላጊ ከሆነም ለማገድ ያስችላታል። ይህ ባህር ላይ ቼዝ የሩሲያ የባህር ሰርጓጅ መርከቦች መታየት በኔቶ አባል ሀገራት ላይ ትልቅ ስጋት ፈጥሯል። በተለይም መርከቦቹ የባህር ስር ኢንተርኔትና የኤነርጂ ገመዶች አንደርሲ ኬብሎችን አደጋ ላይ ሊጥሉ ይችላሉ የሚል ስጋት አለ። በምላሹም የአሜሪካ 6ኛው የባህር ኃይል ክፍል ሲግዝ ፍሊት ክትትሉን አጠናክሯል። ሰማያዊ ብቻ ሳይሆን የባህር ጠለልም የፍጥጫ አውድማ ሆኗል። እንዲህ ያሉ እውነታን የሚፈልጉ ጥልቅ ትንታኔዎች በየቀኑ ሊደርሷችሁ ጥልቀትን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እውነትን ፍለጋ ወደ ጥልቀት መውረዳችንን እንቀጥላለን። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።